እቴሜቴ ሎሚ ሽታ ተጻፈ በአዳም ረታ። ደፋር እኮ ነው ደፋር። የምሳለምበት ቤተ ክርስቲያን ሴቶች ረድፍ መጣና አይ ድፍረትና ብልጠት። እቴኔ ሴት መስሎኝ ጆሮዬን ላውሰው ጠጋ ብሎ በዛ በሚያምር ጎርናና እንደ ዳምጠው መኪና በሚካበድ ድምፁ እሰይ ጠረንሽ እኮ ሎሚ ነው አለኝ። በእውነት ነው የምለው ድንግጥግጥ አልኩ። ለምን አልደነግጥ? የማውቀው ድምፅ ነበረ። የራሴው ጉድ የራሴው አስናቀ። እንዴ ብዬ ዞር አልኩ። ከአፍንጫው በስተቀር ፊቱን በምታምር ቀይ ጥለት ያላት ነጠላ ሸፍኗል። መሬት የሚያብስ የአገር ባህል ቀሚስ ለብሷል። ሊያርፍ ነው። ደነገጠሽ ብሎ እንኳን ቅር አላለውም። እንግዲህ ቤተ ክርስቲያን ግቢ ውስጥ ሰው በተሰበሰበበት አባሩልኝ ብዬ አልጮህ። ያላወቅኩት መሰለው። ምንም እንዳላጠፋ ሁሉ ዙሪያ ገባውን ሳቅ ሳቅ እያላይቶ እንደገና ጠጋ ብሎ አስናቀ ነኝ ብሎ ሌላም ሌላ ደጀ ሰላምም አይባል ለስጋዬ የጣፈጠ ዝርዝር ነገረኝ። ቀና ብዬ ሰው ማየትም ከበደኝ። እንዴት ሆኖ አጠገቤ ያሉት ጸላዮችና ዳዊት ደጋሚዎች በሹክሹክታም ቢሆን የተናገረውን የሰሙ መሰለኝ። ላስደነግጠው ላባረው ቃጣና አልጠገብክም? እዚህ ደጀ ሰላም የጸሎት ቦታ እንዲያለ ነገር የምትናገረው? እንዲህስ ወንድ ሆነ የሴት ለብሰ ሴት ቦታ የምትመጣው? በሎ ግድ ልለው አንጀት የሸፈተብኝ። በፍርሃት ተኮማትሬ የሚለኝን ማዳመጥ ቀጠልኩ። ረጅም የሚጣፍጥ ልብ የሚያሸፍት ነገር በዚያ ደብዛዛ የዓመቷ ማርያም ሌሊት እንደሚሞቅ የድምፅ ጣዝማ ነገር በጆሮዬ ቀዳዳ አንቆረቆረ። አጎንብሼ ከማዳምጥበት በሱ ወሬ ከምታደስበት ወሬ ወዳለሁ። ከሚያበላኝ ከሚያጠጣኝ ይበልጥ የሚያወራኝን አቀርባለሁ። ቀና ስል ተከትላኝ የመጣችው ሁሉ አገርሽ የተባለች ሰራተኛዬ የሚደረገው እንደገባት ሁሉን ነገር እንደተረዳች አጠገቤም በተንበረከኩበት አጎንብሳ የምታንሾካሹከው ሴት አስናቀ መሆኑን እንዳወቀች አይነት አፏና ከፊል ፊቷ በጋቢዋ ቢጋረድም አይኖቿ ተከድነው የዳርና ዳራቸው ቆዳ ሲሸበሸባየው ፈገግ ያለች መሰለኝ። ይሄ ድርጊቷ አበሸቀኝ። ምን ያስፈጥጣታል? ተዝናንቶ ነፋስ ሲቀበል የነበረውን የፊቷን ግማሽ ለምን በከፊል ጋረደች? ምንስ ያስቃታል? በጋቢ አቅም የራሷ ስለሌላት ሁልጊዜ የተንባኋም አባቷን ተበድራ ስለምትመጣ ሲጋራ ትሸታለች። በአጠገቤ ስታልፍ ወይ ስትታከከኝ ወይ አጓጉል ስትጠጋኝ ይሄ የኒያላ ወይ የጉሬዛ ብቻ የሆነ የሚቀረና ትንባሁ ጠረን ሲሰነፍጠኝ ሊያመኝ ይደርሳል። ታዲያ ጉረኛነት ወይ ጥጋበኛ ሆኜ ሳይሆን በጣም ቀርባኝ ጎን ጎኔ እንድትሄድ አልፈልግም። ከቤተ ክርስቲያን ስንመለስ ደግሞ ያን ጋቢ አባቷ ከሷ ተቀብሎ ለብሶት አደባባይ እንዲወጣ ተቻኩላ ቤቷ ትገባለች። የነጠላዋን ይሁን የጋቢዋን ማጠቢያ ኦሞ ሆዷን የምትሞላበትን የዶሮ ኩምቢ የሚሰብር ዘንጋዳ ከኔው ነው የምታገኘው። የምሰጣትን ገንዘብ አባቷ ይነጥቃታል መሰለኝ። አንድም ቀን አምሮባት አያውቅም። በዱርይነቷ ደሃ ሆና ማርጀት የተፈረደባት እድለቢስ ያን ቀን ጠዋት ያረጀ ጽድ ስር የጅብ ኩስ መስላ ተቀምጣለች። አስናቀ ቂጥጥ ካለበት ቆሞ በተለወጠ አስመሳይ ሴተኛ አካሄዱ የተንኳተተ እኔ ካለሁበት ቦታ ተነስቶ ሲሄድ በእፍረትና በመገረም አየሁት። ባለቤቴ የታደሰ እዚያው ቤተ ክርስቲያን ግቢ በወዲያ በኩል ዛፍ ስር ቆሞ እንደ መልካም መሪ ጌታ በሁለት እጆቹ ዳዊቱን ፊት ለፊት ዘርግቶ ይዞ ያንቸለችል ነበር። አስናቀ ከእኔ ያለውን ጉዳይ ከጨረሰ በኋላ ቀስ ብሎ እየተሳበ ዳዊት ሲደግም ለመስማት እንደሚፈልግ ሁሉ ጆሮውን ቀጥ አድርጎ ታደሰ አጠገብ ሄዶ ሲቆም አየሁት። መጀመሪያ አፈርኩ። ቀጥሎ ግን በአስናቀ ደፋርነትና ጮሌነት ተደስቼና ተገርሜ የተንበረከኩበት ቦታ ጉልበቴን እስኪያመኝ በሳቅ ፍርፍር አልኩ። ያው እያፈርኩ ነው መቼም።